ስሜ ጉቱ አለማየሁ ይባላል። 25 ዓመት ወጣት ነኝ። የተወለድኩት ነቀምት ወለጋ ውስጥ ነው እና አንድ ዓመት ሲሞላኝ ወደ አዲስ አበባ መጥቼ ያው እዛው ነው ያደግኩት። ከአንደኛ ክፍል እስከ 10ኛ ክፍል የጨረስኩት ኢትዮጵያ ነው። ወደዚህ እንደ ፈረንጆች 2017 ዓ.ም ነው ወደዚህ ወደ ካናዳ የመጣሁት። 11 እና 12ኛ ክፍል እዚህ ነው የተማርኩት ማለት ነው። 11 እና 12ኛ ክፍል ያው ሃይ ስኩል ከጨረስኩ በኋላ እዚህ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ ነው ያጠናሁት። ዩኒቨርሲቲ ከጨረስኩ በኋላ አሁን ያው በስራ ላይ ነው ያለሁት ማለት ነው። አሁን የምሰራው አንድ ኖን ፕሮፊት ኦርጋናይዜሽን አለ እዚህ ካናዳ ውስጥ። እዛ ውስጥ አስ ኢንቴግሬሽን ኤፒአይ ዴቨሎፐር ነው የምሰራው። ያው ስራዬ ሞስትሊ ባክኤንድ ሪሌትድ ነው። ያው ባክኤንድ ኤፒአይ ዴቨሎፕመንት እና አሁን ያላቸውን ከረንት ኢንፍራስትራክቸር ቦዝ ክላውድ እና ኦን ፕሬሚስስ ያላቸውን ኢንፍራስትራክቸር ሜንቴን ማድረግ እና አዳዲስ ማይክሮ ሰርቪሶችን ዴቨሎፕ ማድረግ ነው ስራዬ። ባክኤንድ ዴቨሎፕመንት ማለት ፍሮንት ፌሲንግ ዩዘር ፌሲንግ ያልሆኑ ሰርቪሶች ላይ ነው የምሰራው ማለት ነው። አሁን ለምሳሌ ኢንስታግራም አካውንታችንን ክሬት ስናደርግ ወይ ሎጊን ስናደርግ ቴክስት ቦክሶች አሉ፣ በተኖች አሉ፣ ሌሎች ዩአይ ኮምፖነንቶች አሉ። እነሱ ፍሮንት ፌሲንግ ናቸው፣ ላይክ ፍሮንት ኤንድ ኮምፖነንቶች ናቸው፣ ላይክ ዩዘሩ የሚያያቸው ነገሮች ማለት ነው። ዩዘር ኔማችንና ኢሜይላችን ኦር ፓስወርዳችንን አስገብተን ሰብሚት ኦር ስናደርግ ወይ ሎጊን ስናደርግ ምናምን ከስተጀርባ ኢን ዘ ባክግራውንድ የሚሰራ ፕሮሰስ አለ። ፓስወርዳችንን ማች ያደርጋል ትክክል መሆን አለመሆኑን፣ አውተንቲኬሽን አለ፣ ብዙ ነገር አለ ኢን ዘ ባክግራውንድ ሎጊን ከማድረጋችን በፊት ያለው ፓርት ማለት ነውና ሰው የማያየው ከሰው የተደበቀው ፓርት ባክኤንድ ይባላል። እሱ ላይ ነው የምሰራው እኔ ማለት ነው። ፕሮግራሚንግ የጀመርኩት አክቹሊ በጣም ያው ህፃን እያለሁ ነው የጀመርኩት። ያው ወደ አይ ቲንክ 4ኛ 5ኛ ክፍል እያለሁ ነው ቪዲዮ ጌም ምናምን መጫወት ጀመርኩ። ከዛ በኋላ በጣም በቃ ኢንተረስቱ እየጨመረ መጣ። ላይክ እንዴት ነው እነዚህ ቪዲዮ ጌሞች የተሰሩት የሚለው ነገር ስፓርክ ማድረግ ጀመረ። ያው ጓደኞቼም ያው እኔ የምፈልገው ላይክ አብረን የምንሰራው ተመሳሳይ ነገር ነው። ሁላችንም ቪዲዮ ጌም እንጫወታለን፣ ፊልም እናያለን ምናምን ነገር ሶ እሱም ኢምፓክት ነበረው እና የሆነ ወቅት ትዝ ይለኛል አንድ ከአብሮ አደጌ ጋር ስክራች የሚባል ፕሮግራም ዳውንሎድ አድርገን እሱ ላይ ጌሞችን ዲቨሎፕ እናደርግ ነበር። ለህፃናት ነው የተሰራ ፕሮግራም ነውና እሱ ነው በቃ በጣም ኢንስቲል ያደረገው የሶፍትዌር ዴቨሎፕመንት ላይክ አሴ ፋውንዴሽኑን የጣለልኝ እሱ ነው እና እሱ ነው በቃ ያደገ። አሁን እዚህ ሃይ ስኩል ስመጣም ኮምፒውተር ሳይንስ ክላሶችን ምናምን ወስጃለሁ እና እሱ ደግሞ ሞር በቃ ፋንዳሜንታል ኖሌጁን እያሰፋልኝ መጣ። ከዛ በኋላ ያለምንም ጥርጥር ላይክ ዩኒቨርሲቲ አፕላይ ያደረኩትም ለኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ብቻ ነበር፣ ሌላ ነገር ብዙም አላሰብኩም። ሶ ያው እሱም ተቀበሉኝ እና ዩኒቨርሲቲ ላይ ነው ሞስትሊ ያው ስኪልም የዳበረው ላይክ ሞር ኖሌጅ የሚኖረኝ ማለት ነው። ሂሪንግ በካናዲያን ኢንጂነሪንግ ሶሳይቲ ማለት ነው ሲምቦል ነው። ዲግሪ ሲዘን ስንጨርስ ቃል ምንገባው ነገር አለ። ስራችንን በአግባቡ እንሰራለን፣ ኔግሌክት አናደርግም ስራችንን ምናምን ብለን ቃል ምንገባው ነገር አለና ሂስትሪው በአጭሩ ያው ሞንትሪያል ውስጥ እዚህ ካናዳ የሚሰራ ብሪጅ ነበርና እሱ ላይ የሚሰራው ኢንጂነር በኔግሌክት አድርጎት ፕሮጀክቱን የብዙ ሰዎች ህይወት ጠፍቶ ነበርና እንደሱ አይነት ሲቹዌሽን እንዳይፈጠር የተፈጠረ የሆነ ሴሬሞኒ ነገር ነው። ብዙ ጊዜ ኢንጂነሮች ይሄንን ያደርጋሉ ካናዳ ውስጥ ካያችሁ እና ያው ቃለ መሃላ የምንገባው ነገር ነው። ያው ዶክተሮች ምናምን ስራችንን በአግባቡ እንሰራለን ብለው ቃል እንደሚገቡት ለሶሳይቲው እኛም በስራችን ቃል እንገባለን እና ያ ጀስት ራንዳውን ስለ ሪንጉ ማለት ነው እና አሁን ቅድም አድርጌ ቃለ መሃላ አሁን ለምሳሌ I stand here as an engineer aware of the responsibility I carry like I pledge to put public safety first ከኔ በፊት I'll act honestly and integrity and take no shortcuts to undermine trust. I'll work on areas where I'm content and commit to continual learning. I accept full responsibility for what I design, build, knowing others rely on my decisions. I'll serve my society, protect the environment, and work ethically for the future. በቃ እንደዚህ ቃለ መሃላ የምንገባው ነገር ነው። ስራዬን በአግባቡ እሰራለሁ። ለማጠፋቸው ጥፋቶች ስራ ላይ
አካውንተብል ሆናለሁ፣ ተጠያቂነቴ ምናምን እቀበላለሁ ምናምን ብለን ቃል የምንገባው ነገር ነው ማለት ነው። ያው ፕሮፌሽናል ቃለ መሃላ ነው ባጭሩ። እዚህ ስመጣ ብዙ ቻሌንጆችን ፌዝ አድርጌያለሁ። በተለይ በትምህርት በስራ ያው እንደ አዲስ ወደዚህ ሀገር መጥቼ ብዙ ማላቃቸው ነገሮች ስለነበሩ ትንሽ ይከብድ ነበረ። ላይክ ካልቸራል ዲፍረንስም አለ። ኢትዮጵያ ያለው እና እዚህ ያለው ካልቸር ኖርሙ ምናምን ኮምፕሊትሊ ዲፍረንት እና ለምሳሌ አሁን አንድ በጣም የገረመኝ ነገር አሁን ኢትዮጵያ እያለን በጣም ከቤተሰቦቻችን በላይ የምንፈራቸው አስተማሪዎች አሉና የአስተማሪ ክብር ምናምን አለ ኢትዮጵያ ላይ ተኮርኩመን ያደግነው። እዚህ ግን ስመጣ በጣም ፍሊፕ ነው ያደረገብኝና ላይክ ብዙ ተማሪዎች አስተማሪዎች ላይክ እንደ በጣም ክሎዝ ሆኖ ላይክ እንደ ወንድምና እንደ ላይክ እንደ ታላቅ ወንድምና እንደ ታናሽ ወንድም ነው የሚተያዩት ከአስተማሪ ጋር እና ዲስሪስፔክትም አለ። ግን ያው በጥሩነቱም ደግሞ ላይክ በጣም ክሎዝ ሆኖ ነው ከአስተማሪ ጋር ሪሌሽንሺፓቸውና እሱ ነገር ትንሽ ተለይቶብኝ ነበር። እሱን አዳፕት ለማድረግ ትንሽ ጊዜ ፈጅቶብኝ ነበር። ያው አሉ እንደዚህ አይነት ካልቸር ዲፍረንሶች አሉ ትንሽ አካስተም ለማድረግ ራስን የሚከብዱ ማለት ነውና በስራው ደግሞ ብንል አንድ በጣም ትልቅ የገጠመኝ ችግር ቢኖር ኤክስፒሪየንስ አልነበረኝም። ከዩኒቨርሲቲ ስወጣ ስመረቅ በ0 years of experience የተመረኩትና ያለ ኤክስፒሪየንስ ደግሞ ስራ መፈለግ እዚህ ማለት በጣም ከባድ ነገር ነውና እሱ በጣም ከብዶኝ ነበር። ላይክ አንድ አመት ሁሉ ስራ በጣም ማግኘት ከብዶኝ ነበር እና በጣም እሱ ነው ትልቅ ቻሌንጅ የምለው እስካሁን ድረስ ፌስ ያደረኩት በስራ አንፃር ማለት ነው። ስራ ለመስራት ሞቲቬት የሚያደርጉኝ ብዙ ነገሮች አሉ። አንደኛው በጣም በቃ ዋናው የምለው ሞቲቬሽን የሚመጣው ለስራ የምወደውን ነገር መስራቴ ነው እና ላይክ ድሮም ጀምሮ የምመኘውን ስራ ስለምሰራ በጣም ደስ ብሎኝ ነው የምሰራው። ላይክ አንዳንዴ ራሱ እንደ ስራ ላይው እና እሱ ነገር ሞቲቬት ያደርገኛል። ላይክ ህፃን ያለው እንደዚህ ማድረግ ፈልጋለሁ የምለውን ነገር ስለማድረግ እኔ እሱ ራሱ በራሱ አንድ ሞቲቬት የሚያደርገኝ ነገር ነው። ሁለተኛ ሞቲቬት የሚያደርገኝ ነገር ደግሞ የምሰራው ስራ ኢምፓክቱ በጣም ጎልቶ የሚታይ አይነት ስራ ላይ ነው ያለው። አሁን non profit organization ውስጥ ነው እንዳልኩት የምሰራውና የምሰራው ስራ ላይክ ሌሎችን ሲረዳ ላይክ ፊት ለፊት የማይሆን አይነት ኢምፓክት ነው ያለውና እሱ ነገር ላይክ የምሰራው ለምን እንደሆነ ያስታውሰኛል ብዙ ጊዜና በጣም ሞቲቬት ያደርገኛል። ሪሞት ስለምሰራ ላይክ ከቤት መስራት እችላለሁ ኦር ወጥቼ ደግሞ ላይክ ላይብረሪ መስራት እችላለሁ ኦር ያው ዝም ያለ ካፌ ምናምን ነገር ጸጥታ ምናምን ያለበት ካፌ ምናምን ሄጄ መስራት እችላለሁና እንደዚህ አይነት ፍሪደም ይሰጠኛል እና እሱ ፓርት ደስ ይላል። ወጥ ላይክ በፍሬሽ ማይንድ መስራት እችላለሁ። የሚቆጣጠር ሰው ብዙ ስለሌለ ደግሞ ላይክ በቃ ፈታ ብለህ የምትሰራበት አይነት ኢንቫይሮንመንት ነው። ሞር ክሬቲቭ ያደርጋል። ላይክ ከፈልክበት ቦታ ትሰራ ላይክ ብዙ አይነት ቼንጅ ኢንቫይሮንመንት ቼንጅ ያደርግ ትሰራ ላይክ ሞር ክሬቲቪቲም አብሮ እያደገ ፕሮዳክቲቪቲም አብሮ እያደገ ይላል ብዬ አስባለሁ። ሃይብሪድ ሞዴሎች ላይ ሰርቻለሁ ከቢሮ ምናምን። ሪሞት ስትሆን ግን ላይክ ፍሪደሙ አንዳንዴ ሞር ፕሮዳክቲቭ ያደርጋል ብዬ አስባለሁ እና እሱ ነገር አንድ ስራዬን ሞር እንደወድ የሚያደርገኝ ነገር ነው።
የሚገርመው ነገር ተመርቄ ስራ ከመያዝ በፊት ያው እዚህ ዎልማርት ለ2 አመት ሰርቻለሁ። ያው ኦንላይን ግሮሰሪ ምናምን ዲፓርትመንት ላይ ሰዎች ግሮሰሪ ምናምን ሻፕ ሲያደርጉ እኛ ነበርን እዚህ ፒክ እያደረግን እናውጣላቸው ምናምን እና በጣም ብዙ ሂስትሪ ያለኝ እዚህ ቦታ። ብዙ ካሪየር ጎሎች አሉኝ። አንድ ትልቅ ካሪየር ጎል የምለው ከድሮም ጀምሮ የምፈልገው ሳስ ፕሮዳክት እንዲኖረኝ ራሴ አንድ ትልቅ ፕሮብሌም አለ ሶልቭ ማድረግ የምፈልገው እሱም የዴሊቨሪ ራውት ሲስተም መስራት ፈልግ ነበረ። አሁን አክቹሊ ኤአይ ፓወርድ ባደረገው ደስ ይለኛል። እና ይሄ ሀሳብ የመጣልኝ ቦልት ሎጂስቲክስ የሚባል ካምፓኒ ውስጥ ሰራ ነበር ዴሊቨሪ ሄልፐር ሆኜ ማለት ነው። እና የዛኔ በጣም ሲስተማቸው ዴሊቨሪ ራውቲንግ ሲስተማቸው በጣም የተበላሸ ነበር እና ሁሌ በቃ ራሳችን ማኑዋሊ ነበር የምንሰራው ራውቱን ምናምን እዚህ ቤት ሄደን እዛ ብንሄድ ይቀለናል ምናምን እያልን ማለት ነው። እና ሁሌ እሱን መቅረፍ ፈልግ ነበር እንደ ሀሳብ የመጣልኝም የዛኔ ነበር። ከዛ በኋላ በቃ አሁን ራሴን እያስተማርኩ ነው ላይክ ስለ የአልጎሪዝሞች ማሽን ለርኒንግ ምናምን እና እሱን በደንብ እውቀቱ ሲኖረኝ ዲቨሎፕ አድርጌ ጨርሼ አሰሳስ ፕሮዳክት ዲስትሪቢዩት ባደርግ ደስ ይለኛል። እሱ ነው ትልቁ ጎሌ። በአሁን ጊዜ ያው ሁሉም ሰው እንደሚያውቀው በጣም ትልቅ ሆት ቶፒክ የሚባለው ስለ ኤአይ እና ማሽን ለርኒንግ አርቲፊሻል ኢንተለጀንስ ነው። እና በጣም ብዙ ሰው ብዙ አይነት ሀሳብ አለው ስለ ኤአይ። ብዙ ስራዎችን ሪፕሌስ ያደርጋል፣ ቴክ ኢንዱስትሪን ላይክ ሽፍት ያደርጋል ምናምን የሚባል ነገር አለ። እና ላይክ እውነት ነው ላይክ ስራ አንዳንድ ሰው ስራውን ያጣል፣ ግን ደግሞ አት ሴም ታይም ሌላ አይነት ስራ ክሬት እያደረገ ነው ብዬ ነው የማስበው እኔ ፐርሰናሊ ማለት ነው። እና አሁን እኔ አስ ዲቨሎፐር ሳየው ላይክ ኤአይን አዳፕት እያደረግን ነው። አሁን በምሰራበት መስሪያ ቤት ራሱ ኤአይን አዳፕት እያደረግን ነው በቅርብ ጊዜ ማለት ነው። እና ቼንጁን የማየው ቤሲክሊ ማኑዋሊ ኮድ ማድረጋቸውን ፕሮጀክቶች አሁን ወርክ ፍሎን ቀይሬ ፕሮምፕት ኢንጂነር ሆናለሁ ማለት ነው። ላይክ ፕሮምፕት ኢንጂነሪንግ እና ያው ዲባግ ምናምን ማድረግ ይኖርብናል እስከ ራሱን ሰልፍ ሪላያንስ እስከሆነ ድረስ። ግን ያ ወርክ ፍሎችን ይቀይራል። ላይክ ኢንስቴድ ኦፍ ማኑዋሊ ምናምን ኮድ ከማድረግ ያው ፕሮምፕት ኢንጂነሪንግ ያደረግን ሞር ኤፊሽንት ኮድ እንጽፋለን ማለት ነው። ሶ ታይትላችን ሊቀየር ይችላል፣ የስራችን ዘይቤ ወርክ ፍሎችን ሊቀየር ይችላል። ግን ደግሞ አት ሴም ታይም የድሮ የምንላቸውን ስኪሎች ቤሲክሊ ላይክ አንዩዘብል ያደርገዋል ብዬ አስባለሁ እኔ ፐርሰናሊ ማለት ነው። ሶ ኢትስ ኦል አባውት shift ማለት ነው። ላይክ አንድ ቦታ የሚቀመጥ ምንም ነገር የለም። ላይክ ድሮ ከስንት ዓመት በፊት የነበረው ነገር አሁንም እንደዛው ሆኖ መቀጠል አይችልም። ሶ shift ይኖራል 100%። ግን ደግሞ በዛው ልክ አዳዲስ ስራዎች ይከፈታሉ ብዬ ነው ማስበው። ወደ ቴክ ብሬክ ማድረግ ላይክ ቴክ ኢንዱስትሪ ውስጥ ብሬክ ማድረግ የሚፈልጉ ብዙ ሰዎች አሉ። በጣም ሆት ኢንዱስትሪ ነው፣ አሁንም ብዙ ሰው የሚፈልገው ኢንዱስትሪ ነው። እና እኔም ያው በጣም early on ነኝ ካሪየር ላይ በጣም ኤክስፒሪየንስ ሆን ዲቨሎፐር ባልሆንም ከማያቸው ላይክ ከረንት ትሬንዶች አንፃር እኔ ሬኮመንድ ማድረገው ላይክ አሁን ተመልሼ 4 አመት በፊት ወር 5 አመት በፊት whichever the case ዩኒቨርሲቲ እንደገና መማርና ካሪየር ፓቴን እንደገና በጀምረው ማድረገው ያው ቤሲክ ፋንዳሜንታል ኮምፒውተር ሳይንስ ቲዮሪዎች ያስፈልጋሉ still you know like data structures, algorithm design, system design, computer architecture, everything like software quality testing, everything as a fundamental ያስፈልጋል still like understand ለማድረግ ኤአይን ማለት ነው። እሱም ብሪፍሊ እንትን ከተማርኩ በኋላ የማረገው ቀጥታ ማሽን ለርኒንግ እና ኤአይ ኢንትሮዲዩስ ማድረግ ነው ራሴን ማለት ነው። እሱ ላይ ነው በቃ ቤዚክሊ ኤቭሪቲንግ አሁን ፎከሱ ያለው። ሶ ከፈለጋችሁ ኤአይ ሪሰርቸር መሆን ትችላላችሁ። ላይክ ማስተርስ ዲግሪያችሁን በኤአይ ሪሰርች መስራት ትችላላችሁ። ኤአይ ዲቨሎፕመንት ላይ መሰራት ይቻላል። ላይክ ማሽን ለርኒንግ ሞዴሎች ምናምን ነገር ትሬን ማድረግ እሱም አንድ ስራ ነው። አሁን ሀት የሆነው አንዱ እንትን ደግሞ ፕሮምፕት ኢንጂነሪንግ ነው። ላይክ how to prompt AIs like machine learning models የፈለጋችሁትን ስራ እንድታደርጉ ማለት ነው። እና እሱ ነገር ቢማሩ እንትን እላለሁ እኔ ሬኮመንድ አደርጋለሁ። instead of like እንደ ድሮ like ጃቫ ልማር or
ጃቫስክሪፕት አሁን ኖጂኤስ ምናምን ፍሬምወርኮችን ከመማር ማለት ነው ማሽን ለርኒንግ ሞዴሎች እንዴት ነው የሚሰሩት ምናምን የሚለውን ነገር ላይክ ፋንዳሜንታሉን ኦር ደግሞ ላይክ መርጣችሁ ላይክ እንዳልኩት ኤአይ ሪሰርች ከሆነ ላይክ ዴታ ኢንጂነሪንግ ምናምን ዴታ አናሊሲስ እሱ ላይ ፎከስ ቢደረግ በጣም ሬኮመንድ አደርጋለሁ ብዬ ላይክ እሱ ነው ሬኮመንድ ማድረገው ከስክራች የሚጀምር ሰው ኤአይ ስላለ ብቻ ቴክ ውስጥ ብሬክ ማድረግ አይቻልም ማለት አይደለም ለማለት ፈልጌ ነው። ጃብ እና ወርክ የሚባል ነገር አለ። ጃብ ማለት በጣም ላይክ ኢሚዲየት የሆነ ኢፌክት ያለው ነገር ላይክ ለጊዜያዊ የምንፈልገው አይነት ስራ ማለት ነው። ላይክ ለዘለቄታ ያለው አይነት ስራ ሳይሆን ለጊዜያዊ ህይወታችንን ለመቀየር የምንሰራው አይነት ስራ ሲሆን ወርክ የምንለው ደግሞ ላይክ ዘለቄታ ያለው ላይክ 10 አመት በኋላ ይሄን ስራ መስራት እችላለሁ ወይ እዚህ ኢንዱስትሪ ውስጥ ከ10 አመት በላይ መቆየት እችላለሁ የምንለው አይነት ነገር ላይክ ካሪየር የሚሆን ነገርን ማለት ነው ወርክ ማለት እና አሁን ለምሳሌ እኔ ላይክ እዚህ ሀገር ቅድም እንዳልኩት በጣም early age ላይ ነው እዚህ ልጆች ምናምን ስራ የሚጀምሩት አይ ቲንክ 14 አመታቸው ላይ ነው እዚህ አብዛኞቹ ወደ ስራ የሚሰማሩትና አንድ ኢትዮጵያ ጋፕ ያልኩት ካልቸራል ጋፑ ላይ ኢትዮጵያ አብዛኛው ሰው ካደገ በኋላ ከዩኒቨርሲቲ በኋላ ነው ስራ የሚይዘው እና እሱ አንዳንድ ካልቸር አለ እዚህ አይ ቲንክ እዚህ ቤኔፊት የምናደርገው ቢኖር ኢትዮጵያ ማለት ነውና አሉ ጃብ የምንላቸው ነገሮች እኔ ብዙ ትምህርት ቤት እያለሁ ለምሳሌ ፓርት ታይም ብዙ መሰራቸው ስራዎች ነበሩ። አሁን ቀደም እንዳልኩት ሃይ ስኩል እያለሁ ላይክ ክረምት ላይ የምሰራው ስራ ነበረ። ዩኒቨርሲቲ እያለሁ ላይክ ፓርት ታይም ወልማርት ሰራ ነበር ኢኮመርስ ዲቪዥን ውስጥ ማለት ነው ላይክ ግሮሰሪ ምናምን ሾፒንግ እና ላይክ ያው ጊዜያዊ ነው ላይክ ራሴን ሰፖርት ለማድረግ ትምህርት እየተማርኩ ስለነበረ ያው ቤተሰብ ለማሸገር ምናምን ራሴን ሰፖርት ለማድረግ የምሰራው ስራ ነበር ላይክ ጃብ ማለት ነው እና ያ ከዛ በኋላም ላይክ ኢንቢትዊንም የሰራቸው ላይክ ኮል ሴንተርም ሰርቻለሁ ከዚህ በፊት ላይክ በቃ ኢሚዲየት የሆነ ላይክ ገንዘብ ሲያስፈልገኝ የሚሰራቸውም ስራዎች ነበሩ ላይክ ካሽ ዳቦች ማለት ነው። ሶ እነዚህ ናቸው ጃብ የምንላቸው ላይክ ኢን ዘ ፊውቸር ራሴን ማላያቸው ሰራቸው ማለት ነውና ሌላኛው ደግሞ ወርክ ነው ላይክ ግዴታ መማር አይጠበቅበትም ሰው ካሪየር እንዲኖረው ግን በራሴ ኤክስፕሌን ሳደርገው ላይክ እሱ ነው በካሪየር ላይክ ተምሬ I want to be a software developer ምናምን እሱ ነው ካሪየር ምን ነው ማለት ነውና አንድ ትልቁ ነገር አሰን ኢሚግራንት ወደዚህ ሀገር ስንመጣ ምናምን ነገር ትልቁ ጋፕ ያለው ኢንፎርሜሽን ላይ ነው ላይክ ምንድነው ማድረገው የሚለውን ነገር ላይክ አብዛኛው ሰው ላይክ አንድ አይነት ፓስ ብቻ ያለው ይመስለዋል ላይክ ወደዚህ ሀገር ሲመጣ ምናምንና ግን እንደዛ አይደለም በጣም ብዙ ሰው ሰምቶ ማያውቀው ራሱ ስራ አለ እዚህ ሀገርና ለሱ ደግሞ ላይክ በጣም ብዙ የሚጠቁ ሪሶርሶች አሉ። አሁን ለምሳሌ ላይክ ኢትዮጵያን አሶሲዬሽን በጣም ብዙ ሆስት የሚያደርጋቸው ካሪየር ፌሮች አሉ። ፒሩፒ ላይክ እኔ የሰራውበት ፒፕል ኤድ ኦርጋናይዜሽን የሚባል አለ። እነሱም ብዙ ካሪየር ፌር አላቸው ኦልሬዲ ላይክ አሪፍ ቦታ ላይ ያሉ ሀበሾች ምናምን ጋዘር አድርገው ራሳቸው ላይክ የራሳቸውን ኤክስፒሪየንስ የሚያካፍሉበት ኮኔክሽን የምታሰፉበት ምናምን መንገድ አለ ብዙና አይ ቲንክ እንደዚህ አይነት ላይክ ቦታዎች እንዳሉ ቢታወቅ በጣም ብዙ ሰው ቤኔፊት ያደርጋል ብዬ አስባለሁ። ሶ እሱ ላይ ነው ላይክ ፎከሱ ላይክ ካሪየር ላይ መሆን ያለበት የምለው አንድ እሱ ነው ላይክ ጃብ ላይ ሳይሆን ላይክ ይሄንን ነገር ከ10 ከ20 አመት በኋላ መስራት ይችላል ወይ ኦር ደግሞ ላይክ ሪታየር ያደርጋኛል ወይ የሚለውን ነገር ብናስብ ብዬ አስባለሁ። አንድ ማስተላለፍ የምፈልገው አድቫይስ ማለት ነው ስፔሻሊ ላይክ ኒውካመር ለሆኑ ሀበሾች ኢን ጀነራል እዚህ ስንመጣ ላይክ አንድ ፖዚሽን ላይ ኮምፎርታብል ባንሆን እላለሁ እኔ ላይክ አብዛኛው ሰው ከማየው ነገር የተረዳሁት አንድ ፖዚሽን ላይ በጣም ኮምፎርት ይሰማናል አንዳንድ ጊዜና ለረጅም ጊዜ ፖቴንሻላችንን እናባክናለን። ጊዜ ደግሞ ቆሞ የሚጠብቅ አይነት ነገር አይደለም። ሶ ሬኮመንድ የምናደርገው ላይክ ሆራይዘናችንን እናስፋ ላይክ ካሪየር የሚሆን ነገር ቼስ እናድርግ እንጂ ጃብን ቼስ አናድርግ ብዬ እኔ ሬኮመንድ አደርጋለሁ። ምን ማለት ነው ላይክ ብዙ ሪሶርሶች አሉ ላይክ ኮኔክሽናችንን ማስፋት እንችላለን። አሁን ቅድም እንዳልኩ ካሪየር ፌር ምናምን ነገር ወተን ብንሄድ በጣም በቃ እዚህ ፖዚሽን ላይ ሀበሻ ይኖራል እስከምን ድረስ ማለት ነው ማንጠብቃቸው ብዙ ሰዎች አሉና በቃ እንትናችን እየሰፋ ነው የሚሄደው ሰርክላችንም ሶሻል ሰርክላችንም እየሰፋ ሲሄድ በቃ ዲቨሎፕ እያደረግን ነው የምንሄደውና
አይ ቲንክ ኮምፈርት አይሰማን የሚለው አንድ ትልቅ ፖይንት እሱ ነው። አንዳንድ ማንጠብቀው ፖዚሽን ላይ ሀበሾችን እናያለን እና እሱ ራሱ አንድ ትልቅ ሞቲቬሽን ነው እና እንደዚህ አይነት ቦታዎች ላይ ብንሄድ ጥሩ ነው ብዬ አስባለሁ። ሌላው ደግሞ አይ ቲንክ ትልቁ ቁልፍ ነገር ምንድነው እዚህ ግሩፓችን ላይ ከማን ጋር አሶሲየት እንደምናደርግ መምረጥ አለብን ብዬ አስባለሁ። ላይ ከመልካም ሰው ጋር ብንገጥም መልካም ነገር ይገጥመናል ብዬ አስባለሁ። እዚህ በጣም የመጥፊያ መንገዱ በጣም ብዙ ነው እና ከማይጠፋ አይነት ሰው ጋር አሶሲየት ብናደርግ ብዬ እንትን አድቫይስ እሰጣለሁ። እሱ ነው ትልቁ ነገር። so keep pushing yourself, keep motivating yourself እና like በጣም ኔጌቲቭ ነገርን ከህይወታችሁ አስወጡ። ኔጌቲቭ people everything like drawback የሚያደርግባችሁን ነገር ከህይወታችሁ አስወጡ። ሌላኛው ደግሞ በጣም ክሩሻል የሆነው ነገር ያልተጠቀማችኋቸውን ሪሶርሶች ተጠቀሙባቸው። like ፍሪ እስከሆነ ድረስ ለምን አንጠቀምባቸውም? ሰው በደንብ እንጠቀማቸው እና አንድ ቦታ ላይ ኮምፈርት አይሰማን ነው የምለው።